በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በድጋሚ በክፍል 2 ተገናኝተናል። ይሄ ክፍል ምንድነው የምንማረው? በዚህ ክፍል ላይ በክፍል 1 ላይ እንደተማማር ነው የኢየሱስ ክርስቶስ አምላክነት ብሉይ ኪዳንን በሐዲስ ኪዳን እየፈታን ነበር ያየነው። ክፍል 1ን አይተናል። ክፍል 1ን ያላያችሁ ግቡና ክፍል 1 አለ እሱን እዩት። ክፍል 2 ደግሞ ዛሬ ከዚህ ክፍል ጀምረን እንማማራለን። አብራችን ቆዩ። ቀጥታ ወደ ዛሬው ትምህርት እንገባለን። መዝሙር 50 ከቁጥር 2 እስከ 7 እንዲገባቸው ብዬ ነው ዘማለው እንጂ መዝሙር 50 ከቁጥር 2 እስከ 7 እንደዚህ ይላል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል አለ። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። እሺ አምላካችን ይመጣል ዝምም አይልም። ማን ይመጣል? አምላካችን ይመጣል ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን በሰማይ ምድርንም በህዝብ ለመፍረድ ይመጣል። በማን ለመፍረድ? በህዝብ ይመጣል። ለመፍረድ ይመጣል በህዝብ ላይ። ይሄንን ያዙልኝ። ማን? እግዚአብሔር አምላካችን ይመጣል በህዝብ ላይ መፍረድ ይመጣል። እሺ ከእርሱ ጋር ለመሰዋዕት ኪዳን የቆሙት ቅዱሳን ሰበሰቡለት። ሰማያት ጽድቅን ይናገራሉ። እግዚአብሔር ፈራጅ ነውና ህዝቤ ሰማኝ ልንገር እስራኤልም ስማኝ ልመስክርብህ። አምላኬስ እኔ አምላክ ነኝ፣ አምላክስ እኔ አምላክ ነኝ ይላል። ይሄ ማን ነው? ተመልሶ ይመጣው በሙታንና በሕያዋን ላይ የሚፈርደው ማን ነው? ጌታ ኢየሱስ ይባላል። ለማታውቁት ደግሞ መልሳችሁ ስሙት። እግዚአብሔር ቃል አይጠገብምና ማን ይባላል? ጌታችን ኢየሱስ ክርስቶስ ይባላል። በራእይ ዮሐንስ ራእይ ማለት ነው። በራእይ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ እነሆ ከደመና ጋር ይመጣል። ከማጋ? ከደመና ጋር ይመጣል። አስታዩት። እሺ ጥቅሱን ጎን ለጎን እያደረጋችሁ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ማ? ዮሐንስ አለ። እነሆ ከደመና ጋር ይመጣል፣ የወጉት ሁሉ ያዩታል፣ የምድር ወገኖች ሁሉ ይላሉ ዋይ 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 ይላሉ። ያለታ ዛሬ ንስሐ ግባ። ያለታ ዋይ ዋይ እንዳትል ዛሬ ንስሐ ግባ። ተዘጋጅ። ዛሬ በቅድስና ኑር፣ በብርሃን ኑር። የጠራችሁ ቅዱስ ነውና እናንተ በስራችሁ በኑራችሁ ሁሉ ቅዱሳን ሁኑ እንደተባለው ቅዱሳን ለመሆን እንጣር፣ እንትጋ። ድካማችን እሱ ደግሞ ያግዘናል። ቅዱስ ጳውሎስ ምን አለ? እኔ ክርስቶስ እንደመስል እናንተ ነው የምሰሉኝ። በብርሃን ብንመላለስ ግን ከአሁን በኋላ ከፍርድ በታች አይደለንም። እኛ አስብናለን በኃጢአታችን የሚራራልን ሊቀ ካህን አለን። ማን? ኢየሱስ ክርስቶስ ይባላል። ስለዚህ ንስሐ እንግባ፣ እሱ ያነሳናል። እዛው ደግሞ ቅዱስ ማቴዎስ ደግሞ ተቀበሉት። እንደዚህ ይላል ሐዋርያው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ እንደዚህ ይላል። ምን ይላል? መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ አለ። ምን አለ? መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲህ ይሆናል አለ። እንዴት? ቅድም እዛ መዝሙር 50 ላይ እንደተናገረው እንደዛ ይሆናል። በቃ በታላቅ ግርማ ይመጣል። የምድር ወገናት ሁሉ ያዩታል፣ የወጉት ሁሉ በፊት ለፊቱ ትንበረከካል። ያለታ እሱም ደግሞ እንደየሰራው ለእያንዳንዱ ምን ያደርጋል? ያስረክበዋል። አሜን። ጌታ ኢየሱስ ሆይ ቶሎና ማራናታ እንበለው። ጌታ ኢየሱስ ክርስቶስ ሆይ ቶሎ ናልን እንበለው። ምን እናደርጋለን? እነሆ እሄዳለሁ፣ እዛም ስፍራ አዘጋጅላችኋለሁ፣ ተመልሼ እመጣለሁ፣ እናንተን እወስዳችኋለሁ አለ። በአባቴ ዘንድ ብዙ መኖሪያ አለላችሁ። እናምናለን። እኛ ከዘላለም እስከ ዘላለም ከእሱ ጋር ለመኖር እንናፍቃለን። ጌታ ኢየሱስ ክርስቶስን በክብሩ ሲገለጥ እንደዚህ ፊት ለፊት ስናይ ያስባችሁታል? ዋው! እግዚአብሔር ደስታ በራሱ ደስታ አይደለም? እንደዚህ ሐዋርያት ቅዱስ ዮሐንስ ምን ነበር ያለው? በዮሐንስ መልእክት ላይ የሕይወትን ቃል አየነው እኮ አለ። እንደዚህ ደነካ ነው እኮ ዳሰስ ነው፣ አየነው፣ ሰማ ነው። ያየነው ሰማነው ምን እናደርጋለን? ለእናንተ እናወራላችኋለን አለ። ምን? የሕይወትን ቃል ኢየሱስ ክርስቶስን። እኛም እኮ ያን በክብሩ ሲገለጥ እናለን፣ በፊት ለፊቱ እንገለጣለን። እንደዚህ ክርስቶስ እናየዋለን። ክርስቶስ ኢየሱስ እንደኔ ለማየት ይጓጓ የላችሁም? አምላካችን እንደዚህ አስባችሁታል? በእግዚአብሔር ስም እንዴት ደስ እንደሚል እኔ በእግዚአብሔር ስም እኔ እንዴት ነው ጓጓ ብነግራችሁ። አቤት! አሁንም ማራናታ ጌታ ኢየሱስ ክርስቶስ ሆይ ቶሎና። ግን ሲመጣ በግራ እንዳንሰለፍ ዛሬ ድህነታችንን በፍርሃትና በመንቀጥቀጥ እንፈጽም። ቅዱስ ጳውሎስ እንዳለው
መዳናችሁን ፈጽሙ ዛሬ መዳናችንን ፈጽም ያንስ ዛሬ ከክርስቶስ ጋር ለመኖር ከክርስቶስ ጋር አብረን ለመሆን ከወሰንን ከክርስቶስ አብረን ለመኖር ዛሬ በዚህ ምድር ላይ ከወሰንን ክርስቶስ ደግሞ ይሄ ምኞታችንን ይሄን ፍላጎታችንን ለዘላለማዊ ያደርግልናል ሲመጣ ተመልሶ ያደርጋል እናንተ ኑ አባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ የአባቴ መንግስት ወረሱ ጻድቃን ለዘላለም ሕይወት እነዚያ ደግሞ ክፎቹ ደግሞ ለዘላለም ፍርድ ይሄዳሉ እናላል ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስታነቡት አመሰግናለሁ እንቀጥል ዛሬ እስቲ ተለው ብለን መዝሙር 50 ነበር ያየነው አሁን ደግሞ መዝሙር 62 እናያለን መዝሙር 61 በቀንፍ 62 ማለት ነው በአፕሊኬሽኑ ማነብላችሁ በመጽሐፍ አንደን ቁጥር ያንሳል እሺ ስለዚህ መዝሙር 62 ቁጥር 11 እስከ 12 እንደዚህ ይላል እግዚአብሔር አንድ ጊዜ ተናገረ ስንት ጊዜ አንድ ጊዜ ተናገረ እኔም ይህን ብቻ ሰማው ኃይል የእግዚአብሔር ነው የማን ነው ኃይል የእግዚአብሔር ነው አቤቱ ምህረትም ያንተ ነው አንተ ለእያንዳንዱ እንደ ሥራው ፍዳውን ትሰጠዋለህና ለእያንዳንዱ እንደ ሥራው ፍዳውን ትሰጠዋለህ እሱ ቀን ፈራጅ ነው አይናይቶ አይዳለም ልብና ኩራትን ምን ያደርጋል ይመረምራል ማን ነው ይሄ ለእያንዳንዱ እንደ ሥራው ፍዳውን የሚከፍለው ማን ነው አምላክ ምን ተብሎ ነበር እዛጋ ለእያንዳንዱ ሥራው ፍዳውን ያስረክባል የተባለው ኢየሱስ ክርስቶስ መሆኑን በዮሐንስ ወንጌል ምዕራፍ 5 ቁጥር 22 እስከ 23 ላይ እንደዚህ ይላል ሰዎች ሁሉ እሺ ምን ያርጉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለማሰጠው ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ወልድን የሚያከብር የላከውን አብን አያከብርም ማለት ወልድን የሚያከብር የላከውን አብን አያከብርም ፍርድ ለወልድ ሰጠው ማለት ያው ስጋ ስለለበሰ ለዛ ያ ስጋ አምላክነትን አገኘ ለማለት ነው ግን አብ በአንድ ሰው እንኳን አይፈርድም የሚፈርደው ማን ነው ኢየሱስ ክርስቶስ ይባላል የሚፈርደው እንቀጥል እስቲ እዚሁ ላይ ስንቀጥል ለያንዳንዱ ፍዳው እንደ ሥራው ፍዳውን ተሰጣለ የተባለው አሁንም ኢየሱስ ክርስቶስ መሆኑን ደግሞ ለማረጋገጥ የት እንሄዳለን ቀድሞ ዮሐንስ ወንጌል ላይ አሁን ደግሞ ማቴዎስ ወንጌል ላይ እንሂድ የት ማቴዎስ ወንጌል ምዕራፍ 16 ከቁጥር 27 ላይ እንደዚህ ይላል የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና የሰው ልጅ ማቴዎስ ወንጌል ምዕራፍ 16 ላይ እዚሁ ላይ ማለት ቁጥር 16 ላይ ስታነቡት የሰው ልጅ ብሎ ራሱ ይጠራል ስለዚህ ምን አለ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ሥራው ያስረክበዋል ለሁሉ እንደ ሥራው ያስረክበዋል አጭርና ግልጽ ሌላስ ራእይ ላይ ምን አለ ራእይ 22 ከቁጥር 12 ላይ ምን ይላል እነሆ በተሎ እመጣለሁ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋቸው ከኔ ጋር አለ ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስ እነሆ በተሎ እመጣለሁ ለእያንዳንዱ እንደ ሥራው መጠን አስረክብ ዘንድ ዋጋዬ ከኔ ጋር አለ ስለዚህ መዝሙር ዳዊት ላይ ምዕራፍ 32 ቁጥር 1 እስከ ቁጥር 11 እስከ 12 ላይ እግዚአብሔር የተባለው አካል ኢየሱስ ክርስቶስ መሆኑን ማቴዎስ ነገረን ዮሐንስ ነገረን ዮሐንስ ነው ሁለት ቦታ ነገረን ሌላም ባዛራች ላይ ብዙ አለ ጳውሎስም ነገሩናል እኔ ይሄን ክፍል አምናለሁኝ እኔ እንደየሥራው አስረክቧል ያለ ጳውሎስ መረራችን ላይ ይሄንን ክፍል አምናለሁኝ እናንተ ህይወት እንደውላችሁ ይሄንን እመኑ ብታምኑ ትድናላችሁ ካላመናችሁ ግን ምን ይላችሁ ይፈረድባችኋል የማያምን በአንዱ ልጁ በኢየሱስ ክርስቶስ ስላላመነ አሁን ተፈርዶበታል ይላል መጽሐፍ ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 3 ላይ ማለት ነው ምዕራፍ 1 ላይ ማርቆስ 16 ላይ ሂዱ ወደ አሕዛብ ሁሉ ወንጌል ለፍጥረታት ሁሉ ስበኩ ያማይተመቀ ይላል ያላመነ ግን ይፈረድበታል ብሏል ስለዚህ እመኑ ያመናችሁ ጽኑ ያላመናችሁ ደግሞ እመኑና ተጠመቁ ወደ ፕሮቴስታንት ተጨመሩ ከዛን ደግሞ ህይወትን ታገኛላችሁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ተሰጠን ሌላ ስም ማንም የለም እሱ ምንድነው ኢየሱስ ክርስቶስ ይባላል የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ተሰጠን ስም ከሰማይ በታች ኢየሱስ የሚለው ስም ብቻ ነው ተግባባን ግልጽ ነው እንቀጥል እሺ
እዛው መዝሙር ዳዊት ላይ እንግዲህ ነገርኳችሁ። መዝሙር ዳዊት ማለት ወንጌል ብያቸዋለሁ። መዝሙር ዳዊት መዝሙር 71 ከቁጥር 5 ላይ እንደዚህ ይላል፣ አቤቱ አንተ ተስፋዬ ነህ። ኢየሱስ ክርስቶስ ተስፋችን ነው። አቤቱ አንተ ተስፋዬ ነህ፣ እግዚአብሔር ሆይ ከታናሽነቴ ጀምረ መታመኛዬ ነህና። ከመቼ ጀመረ? ከታናሽነቴ ጀምረ አንተ ምንድነህ? መታመኛዬ ነህና፣ አንተ ተስፋዬ ነህና። ቲቶ ምዕራፍ 2 ከቁጥር 11 እስከ 13 ላይ ክርስቶስ መሆኑን አንተ የተባለው እዚህ ክፍል ላይ እግዚአብሔር የተባለው ክርስቶስ መሆኑን ሲናገር ምን አለ? ቲቶ ምዕራፍ 2 ቁጥር 11 እስከ 13 ላይ ምን ይላል? ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል? ተገልጧልና። ምን የሚል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ አለ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ። ምን አለ? የተባረከውን ተስፋችንን የታላቁ አምላካችን የመድኃኒታችን የጌታችን ኢየሱስ ክርስቶስ አለማ ሐዋርያ ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ ላይ ዳዊት ምን ብሎ ነበረ? አንተ ተስፋዬ ነህ እግዚአብሔር ሆይ ብሎ ነበር አለ። ስለዚህ እግዚአብሔር የተባለው ማን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ለስሙ ክብር ምስጋና ይሁን። እንቀጥል። አሁን አይበቃንም እንግዲህ መጽሐፉ ሁሉ ብንተረትረው ያንጨርሰው፣ ግን እስቲ ቶሎ ቶሎ ነው መሄድ ያህል አሁንም እዛው መዝሙር ዳዊት ላይ መዝሙር 78 ከቁጥር 65 ላይ እንደዚህ ይላል። ዳዊት ልብ አምላክ የእግዚአብሔር ልብ የተባለው ዳዊት እንደዚህ ብሎ ይናገራል። ወይም ደግሞ እንደ ልብ ያለው ለምሳሌ ቅዱስ ጳውሎስ ምን አለ? ምርጥ ዕቃ የዓለም ብርሃን ብሎ ነበር ቅዱስ ጳውሎስ። ክርስቶስ ምርጥ ዕቃ ያደርጋል ብሎ ነበር። እዚህ ጋር ደግሞ ዳዊት ምን ተባለ? ልብ አምላክ ተብሏል። ስለዚህ ምን አለ? ልብ አምላክ ቅዱስ ዳዊት በመዝሙር 78 ቁጥር 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወም እንደ ኃያል ሰውም አለ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አለ። ምን? እንዴት አነሳሱ? ራሱ የወይን ስካር እንደተው እንደ ኃያልም ሰው አለ። ሉቃስ አለ ቅዱስ ሉቃስ እንደዚህ ብሎ ነገረን። እግዚአብሔር የተባለው አካል ኢየሱስ ክርስቶስ መሆኑን ሲነግረን አለ ሉቃስ ምዕራፍ 24 ቁጥር 1 ጀምራችሁ አንብቡት። እኔ ግን ከቁጥር 5 ጀምሮ ያለውን አንብብላችሁ። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። አሜን። ጌታ ኢየሱስ ክርስቶስ ሆይ እኔስ ኢየሱስ ክርስቶስ እንደሞ መጽሐፍት እንደሚሉ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚለው ቁጥር 3 ጀምሮ መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ፣ መጽሐፍት ደግሞ እንደሚናገር በሶስተኛ ቀን ከሙታን ተለይቶ ተነሳ አይደል ያለው። ስለዚህ ቅዱስ ሉቃስ ምን አለ? እግዚአብሔር ከሙታን መካከል ለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም አለ። ዳዊት ምን ብሎ ነበር? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያልም ሰው ብሎ ነበር። ስለዚህ እግዚአብሔር ተነሳ የተባለው ማን ነው? ከእንቅልፍ ተነሳ የተባለው ሞት ነው። ሞት እንቅልፍ ወለደ የተባለው በመንፈስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ለዕብራውያን ቅዱስ ጳውሎስ ቅዱስ ጴጥሮስን ነግሮናል። ለነገሩ አንደኛ ጴጥሮስ ላይ ነግሮናል። ቅዱስ ጴጥሮስ እንደዚህ ይላል መዝሙር 107 ከቁጥር 25 እስከ 30 ላይ መዝሙር 107 ከቁጥር 25 እስከ 30 ተናገረ። ምን አለ? ተናገረ። አውሎ ንፋስም ተነሳ፣ ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውም በመከራ ቀለጠች፣ ደነገጡ፣ እንደ ሰካራም ተንገዳገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ምን አረጉ? በተጨነቁ ጊዜ ወደ እግዚአብሔር ጮኹ። ወደ ማጮኹ ኪንቃ ያዙልኝ። ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎውንም ጸጥ አደረገ፣ ሞገዱም ዝም አለ። ዝም ብሏልና ደስ አላቸውም፣ ወደ ፈለጉትም ወደብ መራቸው አለ። ምን? መዝሙር 107 ላይ ቁጥር 25 ጀምሮ ይሄ ክፍል ቃል በቃል አጭርና ግልጽ ሆኖ የት እናገኘዋለን? ወንጌል ላይ። የትኛው ወንጌል ክፍል ላይ? ለምሳሌ ሉቃስ ምዕራፍ 8 ከቁጥር 24 ላይ እንደዚህ ይላል። ቀርበውም በባህር ላይ የሄዱ ማዕበሉ ተነሳና መርከቢቱ ተናወጠች አይደለ? ሲሄዱ ክርስቶስ ተኝቶ ነበር በመካከላቸው።
ቀርበውም አቤቱ አቤቱ ጠፋን እያሉ አስነሱት። ወደ እግዚአብሔር ጮኸ ቅድም ያለው ወደ ክርስቶስ ጮኸ። እዚህ ጋር ክርስቶስ እግዚአብሔር ነውና አቤቱ አቤቱ ጠፋን እያሉ አስነሱት። እርሱም ነቅቶ ነፋሱንና የውሃው ማዕበል ገሰጻቸው። ተውም፣ ጸጥታም ሆነ። እርሱ እምነታችሁ የት ነው አላቸው። ፈርተውም ተደነቁ። እርስ በርሳቸውም እንዲህ ነፋሳትን እና ውሃውን እንኳ የሚያዝ ለእርሱም የሚታዘዙለት ይሄ ማን ነው አሉ። አቤቱ ጠፋን እኮ ስጠፋ እንዴ አይገድህም እንዴ ብሎ ጨው አይደለ? አራቱ መግቢያት ላይ ያለው ላይ አንብቦት ክፍሉንና ቀደም ብሎ ነበር ዳዊት ቃል በቃል አጭርና ግልጽ አድርጎ በተፈረረ መንገድ ነገረን። ወደ እግዚአብሔርም ጨው ብሎ በቃ እንደዚህ አውሎ ንፋስ መጣ እንደዚህ እያለ ሉቃስም ያው በቃ ቃል በቃል ነገረን። ከዚህ በላይ ምን ፈልጎ ነገር አለ ወይ? ይሄን እኮ አሁንም እኮ ራሱ ልቡ ነው። እንዴት ነው ከአራቱ ዘሪዎች አይደለ አንዱ ዘር ሾክ ውስጥ ሊወደቀው አንቆ ይላል። ቃሉ እንዳይቀበለው በቃ ተናነቀው ይላል። ምን ተናነቀው? ከናንተ ማለት አለሁንም ይሄ ቃል ለመቀበል በቃ ምን አልዋጥም ያለው በውሃ ቢሆን ዋጣው። ህይወት የለም ከክርስቶስ ውጪ ብትልም መዳን በሌላ በማንም የለም። አጭርና ግልጽ ሲቃል ደጋገምኩባቸው። አጭርና ግልጽ ስለሆነ ነው ነገራችን ላይ ነገርም ካለ የለው። እሺ ስለዚህ ቃል በቃል ላይ ያለው ነገራችን ላይ አሁን ክፍል አንዳንዶቹ ክፍሎች እኮ ያስደነግጣል። በራችን ኢሳይያስና መዝሙር ዳዊት ላይ ያሉት ቃል በቃል ነው የሚተረተኑት። ዳዊት እኮ መዝሙር 22 ላይ እኮ አየኩ አምላኬ ለምን ተውከኝ እኔ ለማዳንም ለምን ችላ ትላለህ እያለ መዝሙር 22 ላይ አይደለ ተናገረ አይደለ? ከቁጥር 1 ጀምሮ ክርስቶስ ተናገረው። በቃ እያንዳንዱ የሚያይ ይመስላል። በቃ ኢሳይያስም እኮ ተናገረ እኮ ስለ ህማሙ እና ደስ ይላል። እንቀጥል ቶሎ ብለን እሺ። መዝሙር መጨረሻ እናድርገው። መዝሙር ላይ ከመዝሙር ውስጥ መዝሙር 48 ቁጥር 1 ላይ እንደዚህ ይላል። መዝሙር 148 ቁጥር 1 ላይ ሃሌሉያ ይላል። ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። እግዚአብሔርን አመስግኑ፣ ሃሌሉያ። እግዚአብሔርን ከሰማያት አመስግኑ፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱም ሁሉ አመስግኑት እግዚአብሔርን። ሃሌሉያ አሜን። ሃሌሉያ ማለት እግዚአብሔርን አመስግኑ ማለት ነው። ራእይ ምዕራፍ 5 ከቁጥር 11 እስከ 13 ላይ እግዚአብሔር ሲያመሰግኑት እናያለን። እስቲ እግዚአብሔርን አመስግኑ ብሎ ነበር። በሰማይ በምድርም ምን አለ? አየሁም ማለት ማነው ስሙ? ቅዱስ ዮሐንስ በራእይ ሆኖ በፍጥሞ ደሴት ላይ ሆኖ በራእይ ሰማያት ተከፍተው አየሁኝ አለ። እሺ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበቡም በርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያሉ ፍጥረት ሁሉ በእርሱ ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ለዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው አለ። ለማ ሲሉ? ለበጉ ይሁን ሲሉ ሰማው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጠርቶት ነበረ ክርስቶስን። ፋሲጋችን ክርስቶስ ታርዶልናል ብሎ ነበረ። የፋሲጋችን በክርስቶስ ታርዶልናል ብሎ ቅዱስ ጳውሎስም። ስለዚህ እዚህ ላይ አመስግኑት፣ ሃሌሉያ እግዚአብሔርን አመስግኑት የተባለው ኢየሱስ ክርስቶስ መሆኑን ወይ ደግሞ ኢየሱስ ክርስቶስ እግዚአብሔር መሆኑን ተረዳን ማለት ነው። እስቲ ደግሞ ሌላ ወደ ደረቅ አዲስ ወይ ደግሞ ብሉይ ወንጌል ወደ ሆነው ወደ ኢሳይያስ እንለፍ። ደግሞ እስቲ ኢሳይያስ ምዕራፍ 8 ቁጥር 13 ላይ እንደዚህ ይላል። ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት። የሰራዊት ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን አለ። አንደኛ ጴጥሮስ በመልእክቱ ላይ ማለት ነው ምዕራፍ 3 ቁጥር 15 ላይ ዳሩ ግን ጌታን እርሱን ክርስቶስን በልባችሁ ቀድሱት። ኢሳይያስ ብሎ ነበር የሰራዊት ጌታ እግዚአብሔር ቀድሱት። በቃ አንድ ቃል ተናጋሪ አንድ ልብ መካሪ ናቸው
ሐዋርያትና ነቢያት። እኛ ደግሞ በሐዋርያትና በነቢያት መሰረትነት ምን ብለናል? ታንጸናል። የሐዋርያትና የነቢያት ልጆች ነን እኛ። ኢሳይያስ እንደዚህ ይላል። ኢሳይያስ 40 ቁጥር 3 እስከ 5 ላይ የአዋጅ ነጋሪ ቃል አለ። ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ዝቅ ይላል። ጠማማውም ይቀናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል አለ። እሺ ስጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯልና አለ። ምን አለ? የእግዚአብሔር መንገድ በምድረ በዳ ጥረጉ አለ። እሺ ለአምላካችንም ጎዳና በበረሃ አስተካክሉ አለ አይደለ? እግዚአብሔር አምላካችን ብሎ ጠራው። መንገድ የሚጠረግለት ጎዳና የሚስተካከልለት። ከዛስ ስጋ ለባሽ ሁሉ በአንድነት ያየዋል አለ አይደለ? ስጋ ለባሽ ሁሉ በአንድነት ያየዋል አለ። ይህ ማን ነው? መንገድ ጠራጊው ማን ነው? እግዚአብሔር ቃል የተባለው እግዚአብሔር መንገድ ጠራጊ የተባለው ማን ነው? ዮሐንስ ነው። ለማ ለአምላካችንና ለእግዚአብሔር። እስቲ ነው አዲስ ቃል ላይ መተን በአራቱ መንገድ ይሄ ክፍል ሰፍሯል። በነገራችን ላይ ዮሐንስ ወንጌል ምዕራፍ 1 እስቲ ከአራቱ ወንጌል አንዱን ላንብብላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል። እርሱም አለ በነብዩ በኢሳይያስ እንዳለው አሁን ያነበብነው በነብዩ በኢሳይያስ እንዳለው ምን ተባለ? በነብዩ በኢሳይያስ የጌታን መንገድ አቅኑ ተብሎ በምድረ በዳ የሚጮህ ሰው ድምጽ እኔ ነኝ አለ። ዮሐንስ ለማ ለእግዚአብሔር መንገድ ጥረጉ የተባሉት እኔ ነኝ በበረሃ ለማ ለእግዚአብሔር። በኋላ ሲጠረግለት ደግሞ እንዳያለን ክርስቶስ ይመጣል። ሁሉም ሰው አዩት። መንገድ ጠረገ አይደለ? በፊት ለፊቱ እየሄደ ነው መንግስተ ሰማያት ቀርባለችና ንስሐ ግቡ፣ እኔ በውሃ ለንስሐ ለኃጢአት ስርየት በውሃ አጠምቃችኋለሁ፣ ከኔ በኋላ ይመጣው ግን በመንፈስና በእሳት ያጠምቃችኋል። እሱ ከኔ በፊት ነበረ፣ ከኔ በኋላ ይመጣው ከኔ በፊት የነበረ ነው። እሱ ታላቅ እንደሆነ ይናገራል። ስለ እኔን ላከኝ ስለ እሱ እንዲመሰክር ነግሮኛልና። ስለ ኢየሱስ ክርስቶስ እነሆ የዓለም ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ፣ እሱን ተከተሉት። እኔ ላንስ ይገባኛል፣ እሱስ ልልቅ እኔ ላንስ ይገባኛል አለ ቅዱስ ዮሐንስ መጥምቅ ማለት ነው፣ ወንጌላዊ ሳይሆን። ስለዚህ የእግዚአብሔር መንገድ አጽኑ ጥረጉ የተባለው በሐዲስ ላይ መተስናየው ኢየሱስ ክርስቶስ መሆኑን አወቀ። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 3 ቁጥር 3 ላይ፣ ማርቆስ ወንጌል ምዕራፍ 1 ቁጥር 3 እስከ 2 እስከ 3 ላይ፣ ሉቃስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ላይ በአጭርና ግልጽ ቃል ተቀምጦልናል። ማንበብ ትችላላችሁ። እኔ ስለሚበቃኝ ወደ ቀጣይ ክፍል ልለፍ። እዛው ደግሞ ኢሳይያስ ቅድመ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ነው አይደለ? እዚህ ደግሞ ምዕራፍ 40 ቁጥር 7 እስከ 8 ላይ እንደዚህ ይላል። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ምን የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የማ ቃል? የኢየሱስ ክርስቶስ ቃል ለዘላለም ጸንታ ትኖራለች። እንዴት አወቅ? ማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ እንደዚህ ይላል። ሰማይና ምድር ያልፋሉ ቃሌ ግን ምን አይልም አለ። ሰማይና ምድር ያልፋል ቃሌ ግን ምን ይላል? አያልፍም። ይሄ ሰማይና ምድር ዕብራውያን ምዕራፍ 1 ቁጥር 10 ጀምራችሁ ብሉት። ሰማዮች የእጅ ስራ ናቸው፣ ትጠቀልላቸዋለህ፣ እነሱ ይጠቀልላሉ፣ ያረጃሉ፣ አንተ ግን ሕያው ነህ፣ እንደ ልብስ ያረጃሉ፣ ትጠቀልላቸዋል ይላል አይደለ? አንተ ግን ዘላለም ትኖራለህ። እዚህ ጋር ምን አለ? ሰማይና ምድር ያልፋሉ እንጂ ቅዱስ የሆነው እግዚአብሔር ኢየሱስ ክርስቶስ እንደዚህ አለ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። 4 ነጥብ። ከዚህ በላይ ሌላ ነገር አያስፈልግም። እንቀጥል። እዛው ኢሳይያስ ምዕራፍ 40 ቁጥር 10 ላይ ደግሞ እንደዚህ ይላል። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል አለ። እነሆ ጌታ እግዚአብሔር እንደ ኃያል ምን ያህል ይመጣል፣ ወደዚህ ምድር ይመጣል። እሺ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው አለ። ዋጋውን ከእርሱ ጋር ደሞዙም በፊቱ ነው። ራእይ 22 ቁጥር አይተቀደም አይተናል። ራእይ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። ምን አለ? እነሆ እመጣለሁ፣ ለእያንዳንዱ ዋጋው ከፍል ዘንድ ስራው መጠን ከፍል ዘንድ ዋጋቸው ምንድነው? ከእኔ ጋር አለ። እውነተኛ ፈራጅ የሆነ ጻድቅ ፈራጅ የሆነ ኢየሱስ ክርስቶስ አለ። እሺ እዛው ኢሳይያስ ቁጥር 3 ጨምር አድርገን ደግሞ ኢሳይያስ 43 ላይ ከቁጥር 13 እስከ 14 ላይ እንደዚህ ይላል። ከጥንት ጀምሮ እኔ ነኝ፣ ከእጄም የሚያመልጥ የለም። እሰራለሁ፣ የሚከለክልስ ማን ነው?
የእስራኤል ቅዱስ የሚቤዣችሁ ምን የሚላችሁ የሚቤዣችሁ እግዚአብሔር እንዲህ ይላል። ምን ይላል? የሚቤዥን እግዚአብሔር ምን ይላል? ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንንም ሁሉ ስደተኞችን አድርጌ በሚመኩባቸው መርከቦች አዋርዳቸዋለሁ። የሚቤዣችሁ እግዚአብሔር እንዲህ ይላል ብሎ ነበረ። እስቲ ቲቶ ላይ ደግሞ ደና ያለ ነው። ቅዱስ ጳውሎስ ደግሞ ምን አለ? የሚቤዥን እግዚአብሔር የሚለው ኢየሱስ ክርስቶስ መሆኑን ቲቶ ምዕራፍ 2 ከቁጥር 14 ላይ እንደዚህ ይላል። መድኃኒታችንም ከግብፅ ሁሉ እንዲቤዥን መልካሙንም ለማድረግ የሚቀናውንም ገንዘቡም የሚሆነውም ህዝቡ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል አለ። ማን ነው ነፍሱን ይሰጠን? የሚያሳርፍ ቃል። ማን ነው ነፍሱን ይሰጠን? ኢየሱስ ክርስቶስ ስለ ብዙዎች ነፍሱን አሳልፎ ሰጠ። ተፈጸመ ብሎ ነፍሱን ሰጠ አይደል የሚለው ዮሐንስ ወንጌል ምዕራፍ 2 ላይ ምንድነው? ዮሐንስ ወንጌል ምዕራፍ 2 ላይ ነፍሴን ላኖራትም ላነሳትም ይችላል ያለ ስልጣን አለኝ አለ። ይሄን ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን አነሳዋለሁ። አፍርሱት እናንተ ከፈለጋችሁ በሶስተኛው ቀን አነሳዋለሁ። ስለዚህ የሚቤዥን እግዚአብሔር የተባለው ኢየሱስ ክርስቶስ ነው። እዛው ኢሳይያስ ምዕራፍ 48 ከቁጥር 12 እስከ 13 እና ቁጥር 16 ላይ እናያለን። እናንተ ደግሞ ሙሉ አንብቡት፣ ያው ሰዓት ስለመቆጠብ ነው። ያዕቆብ ሆይ የጠራሁም እስራኤል ሆይ ስማኝ። ያዕቆብ ሆይ የጠራሁም እስራኤል ሆይ ስማኝ። እኔ ነኝ፣ እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋችሁ ጊዜ በአንድነት ይቆማሉ አለ። እኔ ፊተኛው ነኝ፣ እሺ 1። እኔ ኋለኛው ነኝ 2። እጄ ምድርን መስርታለች 3። ቀኜ ሰማያትን ዘርግታለች 4። በአንድነትም ይቆማሉ። በጠራቸው ጊዜ በአንድነትም ይቆማሉ አለ። ይህ ክፍል ለክርስቶስ መሆኑን እንዴት አወቅ ካላችሁ ቅድም ጠቀስኩላችሁ ጥቅስ ላይ እንሄዳለን። ከሱ በፊት አስቀድሜ ግን ራእይ ምዕራፍ 1 ቁጥር 17 ላይ እንሂድ። እንደዚህ ይላል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ፊተኛውና መጨረሻው ሕያውም እኔ ነኝ አለ። እዛው ደግሞ ዕብራውያን ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 10 ላይ ደግሞ ጌታ ሆይ አንተ ከጥንት ጀምረህ ምድርን መሰረትክ፣ ሰማዮችን የእጅ ስራ ናቸውና። ሰማዮች ምንድናቸው? የእጅ ስራ ናቸውና ብሎ ነገረ። ምን ላድርግ ነው? እስቲ ከዚህ በላይ እስቲ ምን ማስረጃ ፈልጋችኋል? ከዚህ በላይ እንደዚህ ፍጥጥ ብዬ ነው የማወራው። ምን ማስረጃ ትፈልጋላችሁ ከዚህ በላይ? ንገሩኛ። ምን ማስረጃ ነው የምትፈልጉት? እንግዲህ ከዚህ በላይ አላቅም። ጨምርልኝ ካላችሁ ጨምርላችኋለሁ። ምን አልቅቃሉ አልጨምርላችኋለሁ። ምን ልጨምርላችሁ? እስቲ ደግሞ እስቲ ትንቢት ወደ ኤርሚያስ እንሂድ። እስቲ አሁን ኢሳይያስ ላይ ነው፣ ደግሞ እስቲ ወደ ኤርሚያስ እንሂድ። ኤርሚያስ 17 ቁጥር 10 ላይ እንደዚህ ይላል። ኤርሚያስ 17 ቁጥር 10 ላይ እንዲህ ይላል። እንዴት ይላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውን ፍሬ እሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ። ምን አላለው? ልብን እመረምራለሁ፣ ኩላሊትንም ምን እላለሁ? እፈትናለሁ። ማን ነው ይሄ? ልብን እመረምራለሁ ኩላሊትን እፈትናለሁ የተባለው እግዚአብሔር ኢየሱስ ክርስቶስ መሆኑን እስቲ እንዴት እንረዳለን? ራእይ 2 ከቁጥር 23 ላይ ራእይ 22 ቁጥር 23 ላይ ምን ይላል? ምዕራፍ 2 ላይ ማለት ነው። ልጆቿንም በሞት እገድላቸዋለሁ፣ አብያተ ክርስቲያናትንም ሁሉ ኩላሊትንና ልብንም የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ምን አለው? ልብንና ኩላሊትን የምመረምር እኔ እንደሆንኩ ያውቃሉ። እግዚአብሔር ኢየሱስ ክርስቶስ ልብንና ኩላሊትን ይመረምራል። ስለ ሰዎች እንዲነግሩት አይፈልግም። እርሱ ራሱ ሰዎችን ያውቃልና ቀደም ብለን ዮሐንስ ወንጌል ላይ እንዳየነው። እስቲ አሁን ደግሞ ሕዝቅኤል ላይ እንሂድ። እስቲ ትንቢተ ሕዝቅኤል ላይ ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 11 እስከ 12 ላይ እንደዚህ ይላል። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 እስከ 11 እስከ 12 ላይ ጌታ እግዚአብሔር እንዲህ ይላልና፣ እንዴት ይላል? ጌታ እግዚአብሔር እንዲህ ይላልና፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ፣ እረኛ
በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎችን እፈልጋለሁ። በደመናና በጨለማ ቀን በተበተኑትም ስፍራ ሁሉ አድናቸዋለሁ። ምናለ እኔ በጎችን እፈልጋለሁ። እሺ ከተበተኑበትም ስፍራ ሁሉ አድናቸውማለሁ አለ። ቅዱስ ዮሐንስ እንደዚህ ያለ ይህን ክፍል ሲፈታለን ምን አለ? ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 16 ላይ እንደዚህ ያለ መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። እሺ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛም አንድ ነው ማለት የራሴን በጎች አውቃለሁ። ቅድም ምን ብሎ ነበር እዛ ጋር? እንዲህ በጎችን እፈልጋለሁ። እሺ ነፍሴን ስለ በጎች አኖራለሁ። ስለዚህ የበጎች እረኛ ክርስቶስ መሆኑን አውቀናል፣ አምነንማል። አውቀናልም አምነንማልም አለል ያሉት ዮሐንስ ወንጌል ምዕራፍ 4 ላይ አንቺ ስለነገርሽኝ ሳይሆን እኛ ራሶች ክርስቶስ ኢየሱስ የዓለም መድኃኒት እንደሆነ አውቀንማል አምነንማል ብሎ የተናገሩት የሰማርያ ሰዎች ያቺ ሳምራዊት ሴት ከመሰከረችላቸው በኋላ እኔም አውቃለሁኝ አመኛለሁኝ። እሺ እዛው ደግሞ ሕዝቅኤል 34 ቁጥር 17 ላይ ምን ይላል? ትንቢተ ሕዝቅኤል ላይ ማለት ነው። ጌታ እግዚአብሔር እንዲህ ይላል፣ እናንተም መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየልም መካከል እፈርዳለሁ አለ። ምን? በበግና በበግ መካከል፣ በአውራ በግና በበግ መካከል፣ በፍየልና በፍየሎች መካከል እፈርዳለሁኝ አለ። ማን ነው እንደዚህ የሚፈርደው? አታውቁም? ይሄን ክፍል ፍየሎችን በግራ በጎችን በቀኝ አቆሞ የሚፈርደው በመካከላቸው ነው። ማን ነው? ኢየሱስ ክርስቶስ ይባላል። በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 31 እስከ 33 እንደዚህ ይላል፣ የሰው ልጅ በክብሩ በመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኞችን በጎቹን ከፍየሎቹ እንደሚለይ ምን? እረኞችን በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያያቸዋል። በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል አለ። እዚህ ምን ብሎ ነበር ሕዝቅኤል ላይ? በፍየሎችና በጎች መካከል ይፈርዳል ብሎ ነበር። ስለዚህ ፈራጅ ማን ነው? ኢየሱስ ክርስቶስ ነው፣ እግዚአብሔር ተባለው። የመጨረሻ ጥቅስ ትንቢተ ሚልክያስ ላይ የመጨረሻ ጥቅስ ትንቢተ ሚልክያስ ምዕራፍ 5 ከቁጥር 2 ላይ እንደዚህ ይላል፣ አንቺ ቤተልሔም የኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን ምን ይላል? አወጣጡ ከቀድሞ ጀምሮ የሆነ ወይ ደግሞ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሆነ ይወጣልሻል አለ አይደለ? ምን አለ? ይወጣልኛል። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይሄ ማን ነው? አወጣጡ ከቀድሞ ጀምሮ የተባለው ዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ እንደዚህ ይላል፣ ክርስቶስ ከዳዊት ዘር ዳዊትም ከነበረበት መንደር ከቤተልሔም እንዲወጣ መጽሐፍ አላለም ምን አሉ ላለ? ክርስቶስም ከዳዊት ወገን ዳዊትም ከነበረበት ከቤተልሔም እንደሚወጣ አታውቁም እንዴ አለ። እዚህ በቃ ዘላለም ገዢ የሆነ ከቀድሞ ጀምሮ የሆነ አንቺ ቤተልሔም ይወጣልሻል ተብሎ ነበር። ወስብሐት ለእግዚአብሔር። እስካሁን ድረስ ተማርነን ይበቃናል። እንግዲህ የተማርነበትን 30 60 100 ፍሬ የምናፈራበትን ያርግልን። እኔም ቃለ ሕይወት የምሰማበትን ያርግልን። እናንተም ደግሞ ተምራችሁ ፍሬ የምታፈሩበት ያርግላችሁ። እንግዲህ ከአራቱ ዘሪ መካከል በመልካም መሬት ላይ ያረፈውን ፍሬ ያደርግላችሁ። ሁላችሁንም ይሄን ቃለ ሕይወት ቃል ያደርግላችሁ። ለሁላችሁም ይሄን ቃል በደንብ አንብቡት፣ ተመላሳችሁ አንብቡት፣ አጽኑት፣ ለሌሎችም ደግሞ አጋሩት። እኔም ደግሞ እርዱኝ። እንደዚህ ቁጭ ብዬ ሰራዳችሁ ደግሞ ምን ታደርጋኛላችሁ? ዩቲዩብን ለብዙ ሰዎች አካፍሉት፣ ቪዲዮችን ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ጥያቄ ደግሞ ከተፈጠረባችሁ ኮሜንት ላይ ጻፉልኝ። ኮሜንት ላይ ካልተመቻችሁ ደግሞ ኑና ቴሌግራም ላይ ጠይቁኝ በዚህ ሊንክ መሰረት። ቲክቶክ ላይም ደግሞ ላይቭ ስለምንገባ ቲክቶክ ላይ ነውና ተማሩ። ወንጌል ይስፋፋ፣ የእግዚአብሔር ቃል ይብዛ። እኛም ዛሬም ነገም ከእግዚአብሔር ቃል ደስ ይበለን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ከእናንተ ጋር ይሁን። አሜን።